በቅርቡ በኒቆዲሞስ ሾው ላይ ቀርባ ንግግር ያደረገችው ወይም ቃለ መጠይቅ ያደረገችው የቀድሞዋ የኦርቶዶክስ እምነት ዘማሪ ያሆኗ በፕሮቴስታንቱ በተለይ በተሐድሶች ዘማሪ በመሆን የምታገለግለው ዘርፌ ከበደ እንግዲህ የነበራት ቃለ መጠይቅ ብዙዎችን እንዲነጋገሩበት ምክንያት ሆኗል። እንደሚታወቀው ይቺ ዘማሪ በዓለም የነበረች በቀደመ ህይወቷ በተለይ በቡና ቤት ውስጥ ህይወቷን ስትመራ የነበረች እና በአዝማሪነት ስታገለግል የነበረች ናት። ከዛ በኋላ ወደ ኦርቶዶክስ እምነት እንግዲህ ተቀላቅላ ህይወቷ ተቀይሮ በዝማሬዎቿም ብዙዎች እንዲባረኩበት ምክንያት ሆኖ ስታገለግል ነበር። እንደውም የህይወት ታሪኳ ጭምር ፓራሜራ በሚል በፊልም ሁሉ ተሰርቶ ሰዎች ጋር ደርሶ ነበር እና በአጭር ጊዜ ተቀባይነት ያገኘች ብትሆንም ደግሞ ተመልሳ ወደ ተሐድሶ መቀላቀሏም ራሱን የቻለ መነጋገሪያ መሆን ችሏል። ለማንኛውም በቅርቡ በኒቆዲሞስ ሾው ላይ በነበራት ቆይታ አንዳንድ የተናገረቻቸው ነገሮች በተለይ ህዝበ ክርስቲያኑን ኦርቶዶክሱን ያስቆጣ ነው። እንግዲህ ብዙዎች ጽፈዋል በዚህ ጉዳይ ላይ ሐሳቡን ያልሰጠ ሰው የለም ማለት እስከሚያስችል ደረጃ በፕሮቴስታንቱም እንዲሁም ደግሞ በኦርቶዶክሱም ወገን የተለያዩ ጽሁፎች ተጋርተዋል። ለማንኛውም ተስፎ አሰፋ የተባለ አንድ ሰው የጻፈውን ሐሳብ ላጋራችሁ። ከመሸታ ቤት አዝማሪነት ዘማሪ አድርጋ አውደ ምህረት ላይ ያቆመችሽ በመቅደሷ የሞሸረችሽ እናት ቤተክርስቲያን እውነት ገፋችሽ ሲል ይጠይቃል ይህ ጸሐፊ። ወይንስ ነውርን አልፈቅዳለችሽ ብሎም እንዲሁ ያስከትላል ጥያቄውን። ዘማሪ ዘርፌ ከበደ የማትታወቅ የመሸታ ቤት አዝማሪ ነበረች። ህይወቷም እጅግ በብዙ ፈተናና ችግር የተሞላ ነበር። ከዛ አስቸጋሪ ህይወት እንድትወጣ አንድ ኦርቶዶክሳዊ ወጣት የቤተሰቦቿ የቅርብ ሰው ተስፋ ስትቆርጥ አልጠቅምም ስትል ወንጌልን በመስበክ እንድትጽናና በማድረግ ለነፍሷ እረፍት እንድታገኝ በማድረግ አዝማሪነቷን አስትቶ በንስሐ ወደ እግዚአብሔር ቤት እንድትቀርብ ምክንያት የሆናት ወንድም ነው ይላል። የዛን ሰሞን መሸታ ቤት ትለብሳቸው የነበሩትን የምትጠቀማቸውን የመዋቢያ ዕቃዎች ሁሉ አውጥታ አቃጠለች። ጅማሮ መልካም ይመስል የነበረ ቢሆንም እሷ ግን የመድረክ ፍቅሯ በአይኗ ውልብ እያለ አልወጣላትም ነበር። ከልጅነታቸው ጀምሮ በሰንበት ትምህርት ቤት አገልግሎት ቤተክርስቲያንን በብዙ መንገድ የሚያገለግሉ ታዳጊዎች ባሉበት ቁጭ ብላ ወንጌል እንደመማር ትታ የመጣችው ማይክ ለመጨበጥ ነበር ትኩረቷ ይላል ይህ ጸሐፊ። ብዙም ሳትቆይ በአቋራጭ ያሰበችው ተሳካ። ማይክ አስጨብጠው አውደ ምህረት ላይ አቆሟት። በዚህም ስም እና ዝና ክብርን አገኘች። ይሄም የከፋ አልነበረም ይሄም መሆኑ በሰዓቱ ይላል። ታዲያ ከዚህ በኋላ ነው የዘርፌ ሁኔታዎች እየተቀየሩ የሄዱት። ይልቁንም ተጨማሪ እውቅናና ገንዘብ የምታገኝበትን መላ ዘየደች። ፓራሜራ ብላ የህይወት ታሪኳን በሲዲ በፊልም አሳተመች። ይህንንም ፊልም በየአውደ ምህረቱና በየመዝሙር ቤቱ በመላ ሀገሪቱ ተቸበቸበ። በዝና ላይ ዝና ጨመረላት። ታዋቂ ተሆነ ነገራቶች መቀየር የሚጀምሩበት ሰዓት ሆነ። ዘርፌ ከበደ አይን ዓለም የሚባል የብዙ ዓመት እጮኛ ነበራት። እሱን ድምጽ ሳታሰማ በመተው በሌላ በተለይ ባልነበረ ድንግልና ዲያቆን በተክሊል አገባች። ይሄም ኦርቶዶክሳውያንን ደስታቸው አደረጉ እንጂ አልተቃወሟትም። ምንም እንኳን ህጉን እንደጣሰች ሁሉ ሰው ቢያቅም ይላል። ይሁን እንጂ በመድረክ ላይ መድረክ፣ በእጮኛዋ ላይ እጮኛ፣ በትዳር ላይ ትዳር መደራረቡን የተያዘችው ዘርፌ የተክሊል ጋብቻም ብዙ ሳይቆይ ፈረሰ። በዚህም በራሷ እፍረት ይሰማት ጀመረ። በዓለማዊ ጋብቻ ደጋግማ አገባች። ከዚህም በኋላ ልቧ ቀድሞ ትታ ወደ መጣችው ዓለማዊ የኪቦርድ ዝላይና እንደፈለገች እየፈታች የምታገባበት እንደፈለገች ከፈለገችው ጋር የምትሆንበትን መንገድ መረጠች። ለዚህ ሐሳቧን ለማሳካት ከነበጋሻው ትዝታው፣ አሰግድ ሳህሉ ያሉ በተለይ አብረዋቸው የወጡ አሁን ላይ ደጋግመው በተለይ አንዳንዶቹ ደግሞ ተመልሰው የቤተክርስቲያን አገልጋዮች ከሆኑት ጋር በመሆን ህዝቡ ይወደኛል፣ እኛ ከወጣን ህዝቡ ይዘነው እንወጣለን፣ ህዝቡን ይዞ ለመውጣት አንቸገርም፣ ነጠላ የለበሰ በግድ ኦርቶዶክስ ነኝ የሚል በፕሮቴስታንቱ በገንዘብ የሚደገፍ ፕሮቴስታንታዊ የተሐድሶ ግሩፕ በድብቅ መሰረቱ እያለ ይቀጥልና እንግዲህ በዚህም ውስጥ ለውስጥ ዳጎስ ያለ ጥቅም በመስጠት አገልጋዮች በመመልመልና ቤተክርስቲያንን ለሁለት እንከፍላታለን በማለት ሐሰተኛ መጽሐፍትን አሳትመው በማከፋፈል ህዝቡን ግራ ለማጋባት
በየመዝሙራቸው በየስብከታቸው ኦርቶዶክሳዊ አስተምህሮና ኦርቶዶክሳዊ ዝማሬን ጣዕም የሌላቸው ሆን ብለው በተለይ ከፕሮቴስታንቱ በመቅዳት መናፍቅን በማሰራጨት በተለይ መንፍቅና ላይ ትኩረት ያደረጉ ቤተክርስቲያንን እናፈርሳታለን በማለት ከኢትዮጵያ እስከ ዱባይ እንዲሁም ከኢትዮጵያ እስከ አውሮፓና አሜሪካ፣ ካናዳ ያሉ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለማጥፋት ሰዎቻቸውን በመሰግሰግ የተቻላቸውን ሁሉ አደረጉ ይላል። በተደጋጋሚም እንዲታረሙና እንዲስተካከሉ ቢነገራቸውም አሻፈረኝ በማለት ቤተክርስቲያኗ እኛ ከሌለናት ትጠፋለች የሚል ትምክህት ውስጥ ገቡ። በቅዱስ ሲኖዶስ ጭምር አልመከራሉ። በዚህ ጊዜ ቤተክርስቲያን አወገዘቻቸው። ከዚህ በኋላ ቤተክርስቲያኗ መዋቅር ውስጥ ተደብቀው የነበሩ ለምዳቸው ተገፈው በግልጽ በአደባባይ በመውጣት ፕሮቴስታንታዊ ተዋህዶ ነን ብለው አወጁ። በዚህም ፓስተር በጋሻው፣ ፓስተር ትዝታው፣ ፓስተር ዘርፌ ብለው ራሳቸውን ሰየሙ። ሊቃውንቱ ሰይጣን ሰራዊቱን ይዞ ከነበረው ስልጣን ሲወገድና ወደ ጥልቁ ሲወረወር ከእግዚአብሔርም እየራቀ ሲሄድ አያችሁ እግዚአብሔር ፈርቶኝ እየሸሸ ነው እያለ ሰራዊቱን ያታልላል ይላሉ። ቤተክርስቲያን ኢየሱስን አትሰብክም የምትሏት ኦርቶዶክስ የኢየሱስን ጾም፣ ሕማማትና ስቅለቱን በእንባና በስግደት አስባ ትንሣኤውንም እናንተ አብራችሁ የምታከብሩት ማን ስለሆናችሁ ነው? በተለይ ማንስ በሰራላችሁ ስርዓት ነው እያለ ይጠይቃል ይህ ጸሐፊ። መጽሐፉ እንደሚል ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት እንጂ ይላል ኤፌሶን 5:11 ላይ። የሲኦል ደጆች አይችሏትም፣ ቤተክርስቲያንን አታድስም፣ ባህረ ጥበባት ናት፣ ከቶ አትመረመርም። የሲኦል ደጆች አይችሏትም፣ ቤተክርስቲያን አትታደስም፣ ባህረ ጥበባት ናት፣ ከቶ አትመረመርም ሲል እንግዲህ ይህ ተስፋ አሰፋ የተባለ ጸሐፊ ጽሑፉን ያጠቃልላል። ብዙዎች በዘርፌ ጉዳይ ላይ ሐሳብ እየሰጡ ነው። በተለይ በፕሮቴስታንቱ ወገን ደግሞ እንወድሻለን፣ እናከብርሻለን፣ ከጨለማ ነው ያመለጥሽው፣ የመጣሹ ጌታ ጋር ነው፣ ኢየሱስ ጋር ነው፣ ይሄን በማድረግሽ ሁሌም ቢሆን ደስ ይበልሽ፣ አይዞሽ፣ በምድርም በሰማይ ያንቺ ዋጋ ከፍ ያለ ነው በማለት እንግዲህ እነሱም ሐሳቦቻቸውን እየሰጧት ይገኛሉ። ለማንኛውም የእናንተ ምልከታ በዚች በዘርፌ ከበደ ላይ ምን ይመስላል? ሐሳቦቻችሁን ኮሜንት ላይ አስፍሩ። ሰብስክራይብ በማድረግም ቤተሰብነታችንን እናጠናክር። ሰላም።